ሰላም እንዴት ናችሁ? ኳስ ሜዳዎች ነን። በዛሬ ኤፒሶዳችን ደግሞ ስለ ፕሪሚየር ሊግ ቶፕ 5 የምናነሳ ይሆናል። ያው እንደሚታወቀው ማክሰኞ ምሽት አርሰናል ሪያል ማድሪድን በአስገራሚ ሁኔታ ማሸነፉን ተከትሎ የእንግሊዝ ፕሪሚየር ሊግ ኢሮፒያን ኮኤፊሽንት የሚባለው አንደኛ በመሆን በሚቀጥለው የቻምፒየንስ ሊግ የውድድር ዘመን 5 ቡድኖችን እንደሚያሳትፍ አረጋግጧል። ይህም ከዚህ በኋላ ለሚመጡት 7 የፕሪሚየር ሊግ ጨዋታዎች ቶፕ 5 ለመጨረስ የሚደረገውን ፍልሚያ አጓጊ አድርገውታል። ያው ሊቨርፑል የፕሪሚየር ሊግ ቻምፒዮን መሆኑን ማይቀር ይመስላል። አርሰናልም ሁለተኛ ደረጃ ይዞ የሚያጠናቀቅ ይመስላልና ቻምፒየንስ ሊግ ለመግባት የሚደረገው ፍልሚያ 3ኛ ደረጃ ላይ ካለው ኖቲንግሃም ፎረስት እስከ 10ኛ ደረጃ ላይ ካለው በርንማውዝ ሊቀጥል ይችላል። ኖቲንግሃም ፎረስት በ57 ነጥብ 3ኛ ደረጃ ላይ ነው ያለውና ቼልሲ በ53 4ኛ ነው። ኒውካስል አንድ ጨዋታ እየቀረው በ53 5ኛ ነው በጎል ተበልጦ። 6ኛ ላይ ማንቸስተር ሲቲ በ52 ነጥብ አለ። አስቶን ቪላ በ51 ነጥብ 7ኛ ላይ ነው። ፉልሃም በ48 ነጥብ 8ኛ ነው። ብራይተን በ47 ነጥብ 9ኛ ነው እና ቦርንማውዝ ደግሞ በ45 ነጥብ 10ኛ ነው እና ከ3ኛ እስከ 10ኛ ያለውን በ12 ነጥብ ብቻ ነው የሚለያዩት። ከ3ኛው ኖቲንግሃም ፎረስት እስከ 7ኛው አስቶን ቪላ ደግሞ 6 ነጥብ ልዩነት ብቻ ነው ያለው እና ይህም በጣም አጓጊ የሚያደርገው ይመስላል። ታዋቂው የስፖርት አናሊስት ኩባንያ ደግሞ ኦፕታ የሁሉም ቡድኖች ቶፕ 5 የመጨረስ ቻንሳቸውን ሲያነሳ ሊቨርፑል 99.7% ነው ያው ሻምፒዮን እንደሚሆን ስለሚታወቅ፣ አርሰናል 98% ነው። ከዛ ኖቲንግሃም በ91.5 ሶስተኛ ነው። ማንቸስተር ሲቲ 78.1% ቶፕ 5 ይገባል ተብሎ ይታሰባል። ኒውካስል 58%፣ ቼልሲ 51%፣ አስቶን ቪላ 14% እና ብራይተን 5.2% የመግባት እድል አላቸው ብሎ አይቶታል። አሁን ደግሞ የቡድኖቹን አቋም ስናይ ከሁሉም ከ3ኛ እስከ 7ኛ ካሉት ውስጥ በጣም አሪፍ ፎርም ላይ ያለውና አስፈሪ የሚመስለው ቲም ኒውካስል ይመስለኛል። ሊቨርፑልን በካራባኦ ካፕ ፍጻሜ አሸንፈው ነው የመጡት። አንድ ቀሪ ጨዋታ ያላቸው በ53.5ኛ ደረጃ ላይ ነው ያሉት። ተጫዋቾቹም አሪፍ ፎርም ላይ ነው ያሉት። እንደነ አሌክሳንደር ኢሳክ አይነት ተጫዋቾች በጣም አሪፍ ፎርም ላይ ነው ያሉትና በጣም ከሁሉም የሚያስፈራው ቲም እሱ ይመስለኛል። ከዚህ በተጨማሪ ደግሞ ኖቲንግሃም ፎረስትም ከሌሎቹ በ4 ነጥብ ርቆ ነው የሚገኘው። ያለፉትንም ጨዋታዎቻቸውን ስናይ ማንቸስተር ሲቲን አሸንፈዋል፣ ኢፕስዊችን አሸንፈዋል። የተሸነፉት በአስቶን ቪላ ነበርና በአስቶን ቪላ በሜዳው በሴንት ጄምስ ፓርክ ባለፈው ሳምንት 2-1 በሆነ ውጤት መሸነፋቸው ይዘነጋም። ከሞላ ጎደል በጣም አሪፍ ሁኔታ ላይ ያሉ ይመስላሉ። የነጥብ ልዩነታቸውም በጣም አሪፍ ቻንስ እንዲኖራቸውም አድርጓል። ከዚህ በተጨማሪ ደግሞ በታሪክ 30ኛው ሳምንት ፕሪሚየር ሊግ ጨዋታ ላይ ሆኖ 57 ነጥብ ይዞ ቻምፒየንስ ሊግን ያላሳካ ቲም 4 ብቻ ናቸው እና ምን ያህል ያሉበት ሁኔታ ቻምፒየንስ ሊግ የመግባት እድላቸው ሰፊ እንደሆነ ያሳያል። ሌላኛው ቲም ደግሞ አስቶን ቪላ በሲዝኑ የመጀመሪያ አጋማሽ ብዙም ጥሩ አልነበረም፣ ጉዳቶችም አስተናግዶ ነበረ። ከዚህም በተጨማሪ የተጫዋቾችም የአቋም መድከም ነበረበት። ግን በጥር የዝውውር መስኮት ያስገባቸው እንደነ ማርከስ ራሽፎርድ፣ ማርኮ አሴንሲዮ እንዲሁም ዶኔል ማለን የአጥቂ ክፍላቸውን አጠናክረውላቸዋል እና ይህም በቻምፒየንስ ሊግ ያየነው ነው። ፒኤስጂንም ፈትነውት ነበረ ሮብ ምሽት በነበረው ጨዋታና ሌላው በጣም አስፈሪ ቲም አስቶን ቪላ ይመስለኛል። ወደ ቼልሲ ስናልፍ ቼልሲ በዚህ የውድድር ዘመን ሁለት የተለያየ ቲም ነው የሚመስለው። በመጀመሪያው አጋማሽ የነበረው ሲዝንና በሁለተኛው አጋማሽ እያሳለፈ ያለው ሲዝን ፈጽሞ የማይገናኝ ነው። በመጀመሪያው አጋማሽ ጥሩ ጨዋታ የሚጫወት ብዙ ጎል የሚያስቆጥር ተከላካዩ በጣም ሶሊድ የነበረ አይነት ቲም ነበረ እና ኢንዲቪጁዋል ተጫዋቾችም እንደነ ኮል ፓልመር፣ ኒኮላስ ጃክሰን አይነት፣ ሞይሴስ ካይሴዶ፣ ኤንዞ ፈርናንዴዝ አይነት ተጫዋቾች በጣም ይጎሉበት ነበር። አሁን ላይ ግን የአብዛኞቹ አቋም እየወረደ ይመስላል። ከሞይሴስ ካይሴዶ ውጪ የኮል ፓልመር አቋም በጉዳትም ይሁን በብቃት መውረድም አቋሙ ወርዷል። ኒኮላስ ጃክሰንም ብዙ ጉዳት አስተናግዷል እና ከሞላ ጎደል ከተጫዋቾቹም በተጨማሪ ኤንዞ ማሪስካም ታክቲክ ብዙ አይቀይርም፣ ፕላን ቢ ያለውም እየተባለ ይታማልና ይሄንንም እያየነው እናም አሁን ያሉበትም ስቴጅ ላይ ከዚህ በፊት የሰበሰባቸው ነጥቦች ጠቅሟቸዋል ብዬ አስባለሁ። ምክንያቱም ኖቬምበር አካባቢ ቼልሲ ለታይትል ሬስ የሚጫወት ቡድን ነበረ።
ለዋንጫ የሚገመት ቡድን ነበረ። አሁን ግን በጣም ወርዶ አራተኛ ደረጃ ላይ ነው የሚገኘውና ይህም ምን ያህል እንደወረደ ያሳያል። ሌላው ክለብ የፔፕ ጋርዲዮላ ማንቸስተር ሲቲ ነው። ያው ስለ ማንቸስተር ሲቲ እንደዚህ ብለን እናወራለን ተብሎ ማንም አይጠብቅም፣ ግን ለቶፕ 5 መወዳደር ሆኗል የዚህ ሲዝን እጣ ፋንታቸው። ከሞላ ጎደል አሁን እየተሻሻለ ያለ ይመስላል። ተከላካዮቹም እንዲሁም አሁን በጥር የዝውውር መስኮት ያስገቡት ኦማር ማርሙሽ ጥሩ ግልጋሎት እየሰጣቸው ይገኛል። ያው የሃላንድ መጎዳት እንዳለ ሆኖ ግን ተጫዋቾቹ ያላቸው ኤክስፒሪየንስ እንዳለ ሆኖ እና የአንዳንድ ተጫዋቾችም ወደ ፎርማቸው የመመለስ አይነት ነገር እናያለን። እንደነ ሳቪኖ አይነት ተጫዋቾች ያው ወደ ፎርማቸው መመለስ እያየን ነውና ያው ኤክስፒሪየንሳቸውን ተጠቅመው እስከ 5ኛ ይጨርሳሉ የሚል እምነት አለ። በእኔ ግምት ያው አንደኛ ሊቨርፑል ይሆናል፣ ሁለተኛ አርሰናል፣ ሶስተኛ ኖቲንጋም ፎረስት ያለውን ይዞ ይቀጥላል ብዬ አስባለሁ። አራተኛ ኒውካስል ዩናይትድ የያዘውን ፎርም ይዞ በዚህ ቀጥሎ አራተኛ ሆኖ ይጨርሳል ብዬ አስባለሁ። አምስተኛ እንዳልኩት ማንቸስተር ሲቲ ብዙ ኤክስፒሪየንስ አለውና በእንደዚህ አይነት ተጫዋቾቹ ኤክስፒሪየንስ ያላቸው የጎለበቱ ተጫዋቾች ስለሆኑ 5ኛ ደረጃ ይዘው ያጠናቅቃሉ ብዬ አስባለሁ። ዴቪስ ምን ታስባለህ ስለ ቶፕ 5 ሬስ? ማን ቶፕ 5 ሆኖ ለሚቀጥለው ዓመት ቻምፒየንስ ሊግ ያልፋል ብለህ ታስባለህ? ይሄ የቶፕ 5 ትንቅንቁ ቀጥሏል። ያው ኖቲንጋም ፎረስት 3ኛ ላይ ነው ያለው፣ ቼልሲ 4ኛ ላይ ነው፣ ኒውካስትል 5ኛ፣ ሲቲ 6ኛ፣ ቪላ 7ኛ። በኖቲንጋም እና በቪላ መካከል የ6 ነጥብ ልዩነት ነው ያለውና ይሄ በሁለት ሳምንት ሊቀያየር የሚችል ፖዚሽን ላይ ስላሉ አጓጉ ያደርገዋል። የሚቀራቸውን ፊክስቸር እንመልከት እስቲ። ቼልሲ ካሁን በኋላ የሚቀረው ፊክስቸር ትላልቅ ፈተናዎች ይገጥሙታል። ስፔሻሊ ወደ መጨረሻ አካባቢ ሊቨርፑልን አግኝቶ በሳምንቱ ኒውካስትልን ያገኛል፣ በሳምንቱ ማንቸስተር ዩናይትድን ያገኛል፣ በሳምንቱ ኖቲንጋም ፎረስትን ያገኛል። እኔ ከነዚህ ጨዋታዎች ያሸንፋል ብዬ የምጠብቀው የትኛውንም ጨዋታ የለም እንደን። ስለዚህ እኔ ቼልሲ ከዚህ ውድድሩ ከቶፕ 5 ውድድሩ ውጪ ነው ብዬ ነው የማስበው። ሌላኛው የኒውካስትል ትላልቅ የሚባለው አሁን ዊኬንድ ላይ የሚያገኙት ማን ዩናይትድ ነው። ከዛ ከቪላ አላችሁ፣ ከዛ ቼልሲና አርሰናልም ወደ 36ኛና 37ኛ ሳምንት ላይ ያገኛሉ። ይሄ ፈታኝ ጨዋታ ነው፣ ግን እኔ ቻንስ አላቸው ብዬ አስባለሁ። እስቲ ያው ኖቲንጋም ፎረስት እኔ ያልፋል ብዬ ከምጠብቀው ኖቲንጋም ፎረስት ያው 3ኛውን ይጨርሳል ብዬ ነው ማስበው። ትልቅ ጌም ያለው ቶትንሃምና ቼልሲ ነው። በቃ ይፈተናል ተብሎ የሚታሰበው ጌም ግን የሚፈተነው አይመስለኝም። ምክንያቱም ከትላልቅ ቲሞች ጋር እንዴት እንደሚጫወቱ አይተናል። ከማንቸስተር ዩናይትድ ጋር አይተናቸዋል፣ ከሊቨርፑል ጋር 2 ጊዜ በጣም ፈተኗቸዋል። ስለዚህ አይ ቲንክ ኖቲንጋም ፎረስት 3ኛውን ይጨርሳል ብዬ አስባለሁ። ሲቲን ስንመለከት ደግሞ የሲቲ ትልቁ ጌም ቪላ ነው። ከቀሪዎች ውስጥ ሌሎችም ማሸነፍ ይችላል። ስለዚህ ለኔ ሲቲ 4ኛ ሆኖ ይጨርሳል። 5ኛ ሆኖ ሊጨርስ የሚችለው ቲም ከቪላና ከኒውካስትል ነው ለመርጠው። ቪላ ቀጣዩን እንትን ሲቲ ቀርዋል፣ ቶትናም አለው፣ ከማንቸስተር ዩናይትድ አለው። ይሄ ፈታኝ ጨዋታዎች ናቸው። ስለዚህ ለኔ መርጠው ቲም 5ኛ ሆኖ ይጨርሳል መርጠው ቲም ኒውካስትል ነው። ከቶፕ 5 ሊቨርፑል ቻምፒዮን ይሆናል፣ አርሰናል፣ ከዛ ኖቲንጋም ፎረስት፣ ከዛ ሲቲ፣ ከዛ ደግሞ ኒውካስትል። ቶፕ 4 ከ3ኛ እስከ 8ኛ ደረጃ ያሉት ክለቦች በቲዮሪ ሊደራረሱ ይችላሉ ብለን ማሰብ የምንችልበት ሁኔታ ላይ ነው ያሉት። ግን ክለቦቹን ተራ በተራ ከተመለከትናቸው ኖቲንጋም ፎረስት መግባቱን ያረጋገጠ ይመስላል። ቀጥሎ ያለውን ክለብ ቼልሲን ከተመለከትን ግን አቋሙ እርግጠኛ የሆነ ክለብ አይደለም። ቼልሲ ሁሉ ጊዜ ያው የሚያስደነግጡ ነገሮችን ያሳየናል። ድንገት ሊሸነፍ ይችላል በተከታታይ ብዙ ጨዋታዎችን። ስለዚህ ቼልሲ 4ኛ ላይ ይቀመጣል ብዬ አላስብም። ከሱ ይልቅ ግን ኒውካስትል 4ኛ ላይ የመቀመጥ የተሻለ ቻንስ ያለው ይመስለኛል። አንድ ቀሪ ጨዋታ ያላቸው መሆኑን ተከትሎ ይበልጥ ዕድል አላቸው ብዬ አስባለሁ። ከዛ ቀጥሎ ግን 5ኛውን ቦታ ሲቲ የሚይዘው ይመስለኛል። ቼልሲ አሁንም ከዚህ በላይ መውረድ የሚችል ይመስለኛል ሁኔታውን ከተመለከትን።
ቼልሲ በትክክል ቻንሶቹን ከተጠቀመ ስድስተኛ ደረጃ ላይ መቀመጥ የሚችልና የዩሮፕ ቻንስ ማግኘት የሚችል ይመስለኛል። ከዛ ቀጥሎ ያለውን ደግሞ አስተን ቪላ ምናልባት ቻንሳቸውን ሊጠቀሙ ይችላሉ ከቼልሲ አንፃር፣ ግን ያው ከዩሮፕ ውጪ የሚወሩ ይመስለኛል አስተን ቪላ እና ፉልሃም ማለት ነው። ከ3ኛ እስከ 8ኛ ደረጃ የሚሆነው ይሄ ይመስለኛል። እንግዲህ እኛ ስለ ቶፕ 4 እና ተከትሎ ያሉትን የዩሮፕ ደረጃዎችን ተመልክቶ ያለን ሐሳብ ነግረናችኋል። እናንተ ስለዚህ ጉዳይ ምን እንደምታስቡ 3 4 5 ማን ሊሆን እንደሚችል እንደምታስቡ ባካችሁ ኮሜንት ላይ አስቀምጡልን። ይህን ቪዲዮ ከወደዳችሁት ላይክ ማድረግ ትችላላችሁ። ተጨማሪ እንደዚህ አይነት ቪዲዮዎችን ደግሞ ስለምንሰራ ሰብስክራይብ ማድረግ አትርሱ። ቻው።